የአይኔና የሙስጠፋ ጠብ ምን እንደሆነ ታውቂያለሽ? ሁሌም አይኔና ሙስጠፋ የማይስማሙት እናቴ እንዴት ነው የሞተችው ብሎ ሲጠይቃት ነው ሁሌ ጸብ ውስጥ የሚገቡት። ነው ወይስ አንቺ ነሽ ያስገደልሻት? ምንም የምታውቂው ነገር የለም ወይ የሚለው ጥያቄ የሙስጠፋ የሁል ጊዜ ጥያቄ ነው ለአይኔ። እና መጨረሻ ላይ ምን ብሏት ነው ከነቀምት የወጡት? እንዲያውም አንቺ እንዳስገደልሻት ሙሉ መረጃ አግኝቻለሁ ብሎ አላት ማለት ነው። ገብቶሻል? ለምን ሙስጠፋ ከኔ በፊት ነው የተወለደው ከአማን። ገብቶሻል? ከአማን ነው የተወለደው። ያ ማለት ሙስጠፋ እናቱን እንኳን በመልክ ሳያውቃት የሆነ ፎቶ ነበራት ቤት ውስጥ አልበም ላይ የምናየው ማለት ነው። ተቆራርጦ ወጥቶ የእናቱ ፎቶ አንድ እንደነበረ ትዝ ይለኛል። ሁሌ ሙስጠፋ ስለ እናቱ ነው የሚከነከነው ሁሌ። ለምን አባቱ እንዴት ሲገርፈው እንደነበረ ታውቂያለሽ ውዴ? እኔ ቆሜ እያየሁ አልጋ ላይ ሁለት እጅና ሁለት እግሩን አስሮ ከስር እንትን አንጥፎ ማለት ነው። ይሄ ምንድነው? አለብላቢት ነው ምንድነው የሚባለው? ሰውነት የሚያቃጥለው ምንድነው ስሙ? ሸዋዬ ይዛናን በሱ ነበር የምታስፈራራው። በሳማ ከስር ሳማ ለንስንሶ ማለት ነው። እና ሲገርፈው በአይኔ በብረቱ አይቻለሁ ሙስጠፋን ማለት ነው። እንደ ክርስቶስ ሰቅሎ ሲገርፈው ሁሌ ህፃን ሆኜ ሽብር በሽብር ሆን ነበረ። ገብቶሻል? ከዛ በምን ሁኔታ ውስጥ እንደሆነ አላቅም ጎዳና ተዳዳሪ ሆኗል የሚል ነገር ሰማሁ። ገብቶሻል? ልጅ ሆኜ ግን ጭቃ ውስጥ ነቀምት ትዝ ይለኛል። ይሄ ባለፈው የሄድንበት ቀስቶ የሚባለው ከእናንተ ጋር የሄድኩት ለካ ነቀምት። ገብቶሻል? የሄድኩበት መንገድ ላይ ትዝታዎች ነበሩኝ ህፃን ሆኜ በጣም ህፃን ሆኜ ማለት ነው። ከዛ በኋላ አማንም አባቴ መስሎኝ አያውቅም። አይኔም እናቴ መስለኝ አታውቅም። ባመመኝ ቁጥር ማጋ ሄጄ እንደምተኛ ታውቂያለሽ? ዘይቱና ጋር ነበር ሄጄ የምተኛው። ሁሉም ጥለውኝ ነው የሚወጡት። ገብቶሻል? ቁጭ ብሎ እንኳን ህመሜን የሚያስታምምልኝ ሰው ስለማጣ ገብቶሻል? ብቻሽን ሆነሽ ደግሞ ህመም ላይ ሆነሽ በጣም ነው የሚከብደው። ሁሉም ወደ የስራቸው ነው የሚሄዱት ቤት ውስጥ ጥለውኝ። እዛ ጋር ያስታውከኝ ምን ይበለኝ ይግደለኝ ልሙት ልዳን የሚያውቁት ነገር የለም። ገብቶሻል? እያስታወከኝ ሁላ ጥለውኝ ሄደው ያውቃሉ። በአፍና በአፍንጫዬ ሁላ መጥቶብኝ ማለት ከባድ ህመም ታምሜ ወባ ታምሜ የሆነ ሰዓት ጉበት ታምሜ እምሄድና የምታስታምመኝ የነበረችው ዘይቱና ነበረች። እና እሷ ጋር ሲሄድ ጭፈራ ፈልገህ ነው የሄድከው እንትን ፈልገህ ነው የሄድከው ይሉኛል። ገብቶሻል? እና ፍጹም ከዘይቱና ጋር ያለኝን ቅርበት ለመቁረጥ ያላደረጉት ነገር የለም። በተቃራኒው ደግሞ አይኔና እቴቴ ያላቸው ጥላቻ
በህይወት ዘመኔ በእናትና በልጅ መሀል ይሆናል ብዬ አስቤ አልሜ የማውቀው ነገር አይደለም። ገብቶሻል አይደለ? ማለት የት ያስለመዱኝን ፍቅር ነው ውዴ። በምን ሰዓት ነው እነሱስ እኔን ፍቅር ሊያስለምዱኝ የሚችሉት? ሁሉም እርስ በርስ ተጠላልፈው እየተጠላሉ ማለት ነው። ገብቶሻል? ከዛ የሚጣ አባት ነኝ ያለው ሰውዬ ከጋምቤላ ደውሎ ምን አለኝ አልኩሽ? ጋምቤላ የተወለድከው ምናምን ምናምን አለኝ አላልኩሽም? አስታወሽ? የምን ጋምቤላ ነው የምትለው ምናምን ነገር ትቀባጥራለህ እንዴ ብዬ ዘጋሁበት። ዲምቱን የተወለድኩት አልኩት። አላልኩሽም? ዲምቱ የሚባል ወለጋ ላይ ፈልጌ አውቃው። በቀደም የሄድኩት ለዛ ነው። መጀመሪያ ጎግል ማፕ ላይ ገብተሽ ይህ ካላመንሽኝ ማለት ነው። ነቀምት ላይ ጎግል ማፕ፣ ሌሎች ማፖችም አሉ። ዲምቱ የምትባል ከተማ የለችም ማለት እንደዛ የሚባል ቀበሌ እንኳን የለም። አግኝተሽኛል ውዴ? ዘይቱና ሚጣን ባረገዘችበት ጊዜ ጋምቤላ ሄዳ ነው አርግዛ የመጣችው የሚል ወሬ ተወራባት። ጋምቤላ ማን አለ ማለት ነው? የኔ አባት ነው ያለው ማለት ነው እዛ። ገብቶሻል? እኔና ሚጣ የአንድ እናት የአንድ አባት ልጆች ሆነን ይሁን ለዛ ይሁን መቼም ይቅር አልልሽም ብላ ገብቶሻል? እየሞተ ያለ ሰው መስፍን ጉቶ ትላንት ሲያወራ ስሰማው ማለት ነው ኦፕራሲዮን ልገባ ስላለ አንስቴዣ ወጉኝ። አንስቴዣ ወጉኝና መስፍን 1 ሰዓት ነው ያለህ ምናምን ሲሉኝ አለ ካርድ ግዙልኝ ብዬ ማሪሙት ካርድ ግዙልኝ ብዬ ውጭ ሀገር ሆኜ እዚህ ሀገር ውስጥ ያስቀየምኳቸውን ሰዎች ያስቀየሙኝን ሰዎች እየደወልኩኝ ይቅር በሉኝ፣ ባጠፋም ባላጠፋም ይቅር በሉኝ እባካችሁ እያልኩኝ በዛች 1 ሰዓት ውስጥ ስደውል ነበረ ወደ ሀገር ውስጥ። ኢማጂን እየሞተ እንኳን አይደለም እኮ ኦፕራሲዮን ክፍል ገብቶሻል እስኪወጣ ድረስ ማለት ነው። ማለት በዛውም ሊሞት ይችላል። እንዴት አንድ ሰው ይቅር በይኝ በቃ ማለት ይቅር ተባባሉ የሚለው በየትኛው ሃይማኖት በዚህ ልክ ተከልክሎ ነው? ይቅር አትበሉ የተባለው የትኛው ወንጀል ቢሆን ነው ውዴ? ማለት እንደው ምንስ የትኛው ማለት ሙስሊም ሆና ነበር አይደለ ሚጣ? ገብቶሻል አይደለ? ማለት በእስልምና ደግሞ ገብቶሻል ሞተሽ እንኳን ሀቅ ካለብሽ ማለት ያልከፈልሽው የሰው ብድር ካለብሽ ያ ሰው መጥቶ ይቅር ማለት ይገባል። ለምን ነገ በአኪራ ሲያገኝሽ ገብቶሻል እዚህ ይቅር ሳይልሽ ሄድሽ ማለት ሰማይ ቤት የሰራሽውን ሁሉ ይወስድብሻል፣ ያንቺን ድርሻ ማለት ነው። ገብቶሻል? እና እንደዚህ ብሎ በሚያስተምር ሃይማኖት ውስጥ ሚጣ ገብቶሻል የአባቷንም ስም ጭራሽ ስለ እናቷ ራሱ ፎቶም የላትም መረጃውም የላትም። ገብቶሻል? አባቷ ነው ብዬ ያየሁት እኔ በአይኔ ያየሁት አስፋውን ነው። ገብቶሻል? ሲያጥባት ምን ሲላት ምናምን ሲላት ያየሁት እሱን ነው በአይኔ ኤክስፒሪየንስ ያደረኩት። ገብቶሻል ውዴ? የምርም አባቷ ሆኖ ሳይሆን ቢቀር ማለት ነው
ገብቶሻል? ማለት እኔ ምን ዋስትና አለኝ? እነሱ ባሳመኑኝ መልኩ ነው እንጂ። ገብቶሻል? ካልሽ አልኳት፣ እሷ እውነቷን ቢሆንሳ? ገብቶሻል አይደለ? እዚች ምድር ላይ እንደ ካዲ ተቆጥራ፣ ገብቶሻል? አሁንም ይቅር ብትለን ማለት ነው ስለ እሷ መጥፎ ነገር ከመመኘት ወደኋላ ስለማንን ነው ይሄንን አውቃ ይቅር ሳትል የሞተችው። ማለት እጅግ በጣም በተቃራኒው ነው የሄደችው ማለት ነው። ገብቶሻል? ኢቭን ይቅር ሳትላቸው መሄዷን እንኳን ማለት ነው ውዴ ከዕቁብ እንኳን አልቆጠሩትም። ታውቂያለሽ? የተቀየማችሁ ሰው እንደተቀየማችሁ እንዳይሞት ጥሩ አይደለም ተብሎ ይባላል። ልክ ነኝ አይደለ? የሚሞት ሰውና ምን አይራገም ነው የሚባለው? አግኝተሽኛል ውዴ? ሚጣ ምንም እድሜዋ ትንሽ ቢሆንም ማለት ነው ገብቶሻል አይደል? እየሞተች ነውና ገብቶሻል? በእድሜ ዘመኑ 80 100 ዓመት ኖሮ ግን ገብቶሻል? እየሞተ ያለ ሰው ከሚጣ ጋር እኩል ነው። እዛ ጋር ወደ ሞት መሄዳቸው ነው የሚያመሳስላቸው። ስለዚህ አይራገሙ ነው የሚባለው አይደለ? ከዕቁብ አልቆጠሩትም። እና በዚሁ ደግሞ ተንተርሼ ምን እንደምልሽ ታውቂያለሽ? ሙስጠፋ መደወሉ ይሄ ገብቶሻል? የሆነ ኢሞሽናል አታችመንት የለንም ሶስታችንም፣ ማለት የማንነት ጥያቄ የለንም። ሙስጠፋ፣ እኔ፣ ሚጣ ገብቶሻል? የሆኑ ነገሮች የጠፉብን አይመስልሽም? ዝም ብለሽ ስታይ ሙስጠፋ እናቱ፣ እኔ አባቴ፣ ሚጣ አባቷ። ማለት ይሄ ኮኢንሲደንስ ነው ውዴ እኮ ገብቶሻል? ማ ነበረች ስሟ ራሱ ጠፋብኝ። በእናትሽ አዜብ ነች ምናምን፣ የሙስጠፋ እናት የምታምር ሴትዮ ማለት ነች። ገብቶሻል? እሷን እንዴት እንደሞተች ሙስጠፋ አያውቅም። ገብቶሻል? ከዛ እኔን ይዘልና ደግሞ ማለት ነው ሚጣ ጋር ስትመጪ ደግሞ ሚጣ እናቷን እንዴት እንደሞተች አታውቅም። እኔ ከሁለቱም የለውም ማለት ነው እኮ። ገብቶሻል አይደል? ማለት አባቴ ማን ይሁን እናቴ ማን ትሁን የማውቀው ነገር የለም ማለት ነው። ገብቶሻል? ለዛ ነው ለፈጣሪ የፈጣሪ ብዬ ስልሽ ገብቶሻል? ከመሬት ተነስቼ አይደለም። ይሄ ልልሽ ፈልጌ ነው። እና ኢቨን እናትና አባቱ ሲሞቱ ሄዶ ያልቀበረ አባቴ ማለት ነው እኔ ልጁ እንዴት እንድቀብረው ይፈልጋል ማለት ወደ አኪራ እንደሚሄድ ሰው ዝም ብለሽ ስታስቢ አማኝ ነን ከተባለ ማለት ነው። አግኝተሽኛል? ለሕክምና ይዞ መሄድ ነውር ነው። ገባሽ? ቁጭ ብሎ ግን ሀብት መዋረስ ክብር ነው እነሱ ጋር ማለት ሞትሽን መጠበቅ ሀብትሽ ሲባል ማለት ነው። ገብቶሻል? እና ሰምቲንግ በውርስ የመጣብን ነገር ያለ ይመስለኛል። አልገባሽም አባባሌ? ማለት የሙስጠፋ እናት መወገዷ ማለት ነው። ገብቶሻል ማሬ? የሙስጠፋ እናት መሞቷን እኮ ነው የምልሽ። መገደሏን ልልሽ አልችልም። መሞቷ ገብቶሻል? ድንገት ነው ብንል እንኳን ነው
እ? ማሬ ወይኔ፣ አንዳንዴ ከራስ ጋር ብቻ ማውራት የሚባለው እኮ አሪፍ ነው። ለምን ራሴን ነው በራሴ ውስጥ የማንጸባርቀው። ኖባዲ ኖውስ ማይ ስትረግል። ይሄኛው ፓርት ደግሞ በጣም ነው የሚያማው። you have to say something but nobody can understand you. ሲጀመርስ ለምን ሰው እንዲሰማና እንዲያምን ትፈልጋለህ? መጀመሪያ አንተ አምነኸዋል ወይ ነው ጥያቄው አይደለ? ማለት ይሄንን አይደለም ብሎ ሊለኝ የሚችል ሌላ ምድራዊ ኃይል እዚች ምድር ላይ የለም። ለምን እኔና እኔ ብቻ ነን የምንተዋወቀው እንጂ ያልመሰለኝን ለምን እንዳልመሰለኝ ሁላ መግለጽ እችላለሁ። የመሰለኝን ደግሞ እንዴት ሊመስለኝ እንደቻለ ደግሞ ማስረጃ ማቅረብ እችላለሁ። አዘርዋይስ በደም ፍሪ ነኝ ማለት ነው። ያ የኔ ደም ከእናንተ ደም ጋር በፍጹም አይገናኝም ማለት ነው። ለምን እናንተ አንዱን ታውቃላችሁ፣ አንዱን አታውቁም። እኔ መሀል ላይ ነኝ። እኔም ደግሞ ምኑንም አላውቅም። ሚጣ እናቷን አታውቅም፣ አባቷን ግን አውቃለች። ጋምቤላ ሄዳ እኔ ደግሞ እናቴንም አባቴንም አላውቅም። ሙስጠፋ ግን አትሊስት አባቱን ያውቃል። ቃል በቃል ዲቃላ ብሎ ሰድቦኝ ያውቃል። አባቴ አንተ የኔ ልጅ አይደለህም፣ ከኔ አይደለም የወጣኸው ብሎኝ ያውቃል። ይሄ ማለት እሱ አባቴ ካልነበረ ማለት ነው በቃ የሙስጠፋ እናት ነበረች እናቴ ማለት ነው። አግኝተሽኛል ውዴ? ለምን ሙስጠፋ አባት መሆኑን ካወቀ እናቱ እሱን ስትወልድ ነው የሞተችው፣ እኔን ስትወልድ ነው የሞተችው። ኦር ወይስ እነሱ አብረው እያሉ ከሌላ እርግዛ መታ ነው እኔን የወለደችኝ? ወይስ እኔን እየወለደች ሞተች? እንደዛ ከሆነ እኔም በእናቴ በኩል ገብቶሻል፣ ከሙስጠፋ ጋር አላውቃትም እናቴ። እሷ ሆና ከሆነ ማለት ነው። አይ አይደለምም ተብሎ ጋምቤላ ካለው ባለቤቷ የድሮ ፍቅረኛዋ ዘይቱና ማለት ነች
ሀብታሙ የሚባለው ማለት ነው እ ከዚህ ቀደም አርግዛ መታ አይኔ ጋ ወልዳ ማለት ነው። ገብቶሻል እ አልገባሽም ውዴ? እኔን ወልዳ ዘይቱና ለአይኔ አደራ ሰታኝ ሄዳ ቢሆንና ገብቶሻል። ከረጅም ጊዜ በኋላ ስትመጣ እኔ እሷን አላውቃትም። ዘይቱና እናቴ እንደሆነች አላውቅም። የማስታውሰው ግን እስከ 5 ዓመቱ እንኳን ጡት አልተውም ተብዬ የእናቴን ግራና ቀኝ ጡት እስከ 5 ዓመቴ ማለት ነው እጠባ ነበረ ተብዬ የተነገረኝ እስከ 5 ዓመቴ ድረስ። የትኛው ልጅ ነው እስከ 5 ዓመት ድረስ የሚጠባው? አለ በዛ ዘመን ስለዚህ እኔ ከነዚህ ዘር አይደለሁም ማለት ነው። ለዛ ነው ኤሊየንስ የሆንኩት። የሆነ ስታይ የሚመስል ነገር አለ አይደለ? አይ እናቴ የሚመስል ነገር አላት። እናቴ ራሷ ማለት ነው። እናቴ ሳትሆን ማለት ነው። ገብቶሻል አይደል? ማለት አባትነት ይሄን ያህል ከባድ ሆኖ ነው በዛ ሁሉ ነገር ውስጥ እኔ ዛሬ አባት ሆኜ አይደል እንዴ ከልጄ ጋር በሰላም እየኖርኩ ያለሁት። ያኔ የቤት ኪራይ 30 ብር እና 20 ብር በነበረበት ዘመን ላይ ማለት ነው። ገብቶሻል ማለት ምንም እኮ ኑሮ የሚባል ነገር እንኳን አልነበረም። ኑሮ ከበደ እንኳን አይደለም እኮ ኑሮ የሚባለው ነገር ራሱ ገና ኑሮ በዘዴ የሚባል ትምህርት ሁላ ነበረ በዛ ዘመን። አይደለም አንቺ ኑሮ ከብዶሽ ልጅሽ ላይ በዛን ያህል ጭካኔ በፒንሳ ወርውረሽ እስከ መምታት ኩላሊቱን እስከ ማውለቅ። ገብቶሻል? ለምን ፊልም አየህ ተብዬ እዚህ አናቴ ላይ ጠባሳ እስኪሆን ድረስ። ገብቶሻል? ማለት ምን አይነት እንደው ምን ቢሆን ነው? ምን አይነት ነገር ቢኖር ነው? ማለት እንዴት ነው አንድ አባት ማለት እንደዛ አድርገሃል ተብሎ እንኳን ሲነገረው ዝም በል ምናምን ነገር እያለ ሌላ ነገር ለማውራት የሚፈልግ አም ሶሪ በጣም ነው የማዝነው እውነት። ከዛ በእንደዚህ አይነት አባቶች ያደግን ሰዎች ትልቁን አባታችንን እንድናምን መጠበቅ በራሱ ያ ማለት ፋውልን እንደገና በሌላ ፋውል ለማካካስ አይ እዚህ ጋር ነህ ይህን ካልተከተልክ ምናምን ሰዓት ይበላሃል ምናምን እያለ እያስፈራራ ማለት ነው። ዩሲ ጥፋቱን እንኳን ማመን የማይችል አንድ ግለሰብ አይደለም መንግስተ ሰማያት ሊወርስ አይደለም ማለት ነው። ገብቶሻል? እዚሽ ምድር ላይ እንኳን ስኬታማ መሆን እንደማይችል ከስንቱ አየሁ፣ ከስንቱ ተማርኩ፣ ከስንቱ ተገነዘብኩ። ገብቶሻል? ማለት አዎ እዚህ ጋር አጥፍቻለሁ ብሎ ማለት ማይችል ሰው በዓለም አቀፍ ስታንዳርድ መሰረት የዓለም ደደቡ ሰው ተብሎ ነው የሚጠራው። የሞተው ደግሞ የነገውን ተስፋ በዛሬው ማንነቱ
ገልብጦ ካየው ያ ሰው ሬሳ ነው ማለት ነው። እና በጣም ነው የታዘብኳችሁ። ማለት ብኖርም ብሞትም ይህ መልእክት ግን ይደርሳችኋል ብዬ አስባለሁ። ማለት እናንተ በፍቅርም አታምኑም፣ ይቅር በመባባልም አታምኑም። የሰው ልጅ ከገንዘብም በላይ ዋጋ እንዳለው ራሱ አታምኑም። በፍጹም አታምኑም። በፍጹም በፍጹም አታምኑም። ሁሉም ሰው እንደናንተ እንዲያስቡ ነው የምትፈልጉት። ሁሉም ሰው እንዴት ነው እንደናንተ ማሰብ የሚቻለው? አይኔ እናትሽን እንዴት እንደማትወጃት፣ እንዴት እንደምትጠየፊያት፣ እንዴት እንደምትያዝ ነው የማውቀው እኔ። አማን ደግሞ በዛ የእጥፍ እጥፍ ማለት ሰው በዚህ ልክ ሰውን መጥላት ይችላል እንዴ ብዬ ማሰብ እስኪከብደኝ ድረስ ጨመርክና ዘይቱናን ደግሞ እንዲህ ነችና ማለት ምንድነው? አንተ እዚህ ጋር ማለት ምንድነኝ? ማንን ወክለህ ነው የምጠላው? ለምሳሌ ገብቶሃል አባባሌ? ማለት እኔን ጥላቻ እንድታስተምረኝ ማን ነው የፈቀደልህ? እቴቴን በዛ ልክ እንደምጠላ እንዳውቅ ያደረግከኝ ለምንድን ነው? ሲቀጥል ብዙ ነገር አውርተሃል። እጅግ በጣም ብዙ ነገር። እኔ እንኳን ሕፃን ሆኜ ስሰማ ከነበሩ ነገሮች ውስጥ አንዱንም ለሙስጠፋ ነግረሃል ብዬ አላስብም። ማለት ስታወራ ከሰማሁት ውስጥ ማለት ነው። የሙስጠፋ እናት በምን እንደሞተች፣ እንዴት እንደሞተች ሁሌ ማወቅ ይፈልጋል ሙስጠፋ። ሁሌ ማወቅ ይፈልጋል። ምናልባት እኔ ያላወቅኩ ይሆናል እንጂ ሚጣም ሁሌ አባቷን ትፈልግ ይሆናል። እኔ ግን በሚገርማችሁ መልኩ
ሁለታችሁንም መፈለግ አልችልም። ለምን? አማን አንተ ወደ ራስህ ካልጎተትከኝ፣ አይኔ እሷ ወደ ራሷ ካልጎተተችኝ፣ ቡጡጡ ወደ ራሱ ካልጎተተኝ በስተቀር የሆነ አይነት በቃ የተሳካ ምናምን የማይመስላችሁ ነገር አለ ማለት አንዱን ከአንዱ ጋር ለማያያዝ የምታደርጉት ነገር ማለት ነው። እና ይህን ሁሉ የምነግራችሁ የእስከ ዛሬ ኃጢአታችሁ ይበቃል። እኔ ደግሞ ከእናንተ ጋር ወደሚቀጥለው ዓለም ሄጄ ጭራሽ ከእናንተ ጋር ሂሳብ ስለመተሳሰብ አላስብም ማለት ነው። ስለዚህ ይቅር ብያችኋለሁ። እኔ ይቅር ብያችኋለሁ። ግን የኔ ይቅር ማለት አለ ማለት እናንተ ጋር ጉዳይ ቢሰጣችሁ ባይሰጣችሁ ጉዳይ አይደለም። እኔ ጀስት ቦታችን አይደለም። እኔና እናንተ እዛ በታሪክ የምንገናኝ ሰዎች አይደለም። ለምን አትሊስት የተቀየምኩትም ሰው ቢሆን እንኳን ማለት ነው እዛ ከነሱ ጋር ሂሳብ ላለመተሳሰብ ስትል ወይ ደግሞ ስትይ ቀድመሽ ይቅር ማለት በፈጣሪ አሰራር ስማርት ብልጥ መሆን፣ ራስን መውደድ፣ ለራስ ክብር መስጠት፣ ማንነትን አሜን ብሎ መቀበል፣ ከዛ በኋላ ከማንነት በኋላ ማንነት ማለት ይሄ እናንተ ያወጣችሁት ስም ስጋው ምናምኑ ምናምኑ አይደለም። ከልብ ጋር የሚገናኝ የሚሰጠው እረፍት ስላለ ነው። ያን እረፍት ደግሞ ይቅር ያለው ሰውዬም አይደለም፣ ይቅር የተባለውም ሰውዬ አይደለም። በቃ ያንን ማድረግ ይቅር ማለት ይቅር ማለት በቃ ትልቅ ሐሴትን የሚሰጥ ዓለም ላይ ካሉ ሁሉ ነገሮች ይቅር ማለትና ትህትናን የመሰለ ነገር የለም። ትሁት ብትሆን እኮ ለእኔ አይደለም። ገብቶሃል? ማለት ትሁትነትን እንደ ዝቅታ፣ እንደ መረገጥ፣ እንደ መጥፎ ነገር ካየኸው ምን ልበል? ዝቅ ማለት ምን ማለት እንደሆነ የሆነ ከፍ ስትልም ከፍ ማለት እንደሆነ እንዴት ታውቀዋለህ? ገብቶሃል? አንድ ቦታ ላይ ና፣ አንድ ቦታ ላይ በቃ አንተ ከፍታ ላይ ና፣ ከአንተ በላይ ማንም የለም። አንተ ነህ ሁሉንም የምታውቀው፣ አንተ ነህ ዓለምን ማስተዳደር ያለብህ። የቲቪ ሪሞት እንኳን አንተ እጅ ላይ ነው መሆን ያለበት። አንተ ነህ እኔ ከጌታዬ ጋር ያለኝን ነገር የምታስታውሰኝ አንተ። ሪሊ
ሰግዳል፣ በልታል፣ ተኝታል፣ ተነስተሃል እያልክ ማለት ነው። የምርህን ነው? አእምሮ ላይ የሚመጡትን መጥፎ ሀሳቦች መቆጣጠር ችለሃል? እንኳን እኔ ከፈጣሪ ጋር ያለኝ የራሴ የግሌ ግንኙነት አይደለም። ገብቶሃል? አንተ ከራስ ጋር ያለ ግንኙነት ራስህ እንዴት እንደምታስብ ማን ነኝ ብለህ እንደምታስብ ግን በእውነታው ማን እንደሆንክ ማለት ይሄ አለ አይደል? ሰዎች አንተን በሚያዩ አይን ነው ራስን የምታየው ወይስ አንተ ሰዎችን በምታየው ልክ ነው የምታየው ራስህን? ኦር እንዴት ነው? እኔ ሰዎች በሚያዩኝ አይንም ራሴን አይቼው ራሴን ደግሞ በሰዎች እንደሚታይም ራሴን አይቼው ምኑ ጋር ደደብ እንደነበርኩኝ፣ ምኑ ጋር ቀሽም እንደነበርኩኝ፣ ምኑ ጋር ተሳስቼ እንደነበረ እኔ አንድ ሁለት ሶስት አራት ብዬ ከህይወቴ ላይ ልነግርህ እችላለሁ። አንተ ግን ይሄን ልብ የለህም። አንድ ነገር በህይወትህ አንድ የሰራኸውን ስህተት እንኳን አምነህም የማመን ፍላጎቱም እብሪተኝነቱ ነው የሚባለው። አዎ ሁሉንም ይዘሃልና ማቅር እንዳለው ማቅር እንዳላለው አንተ ለማጣራት ትፈልጋለህ። አንተ እንደዛ በምደነፋበት ሰዓት፣ አንተ እንደዛ በምትሆንበት ሰዓት ላይ እኮ ማለት ነው የሆነች ነፍስ እኮ ተጨንቃ ነፍስና ስጋዋ ተላቃ የነበረችበትን ሰዓት ያንን ማስታወስ ትችላለህ? የምር አንተ እውነት ትልቅ ሰው ነህ? አንድን ህፃን ልጅ በዛ ልክ ማስደንገጥ፣ ማስደንበር ያውም ያኔ እንዲህ ማድረግ ልክ እንዳልነበረ ተረድተህ አንተ ልትረዳ ሰማይና ምድር ቢደበላለቅ አይሻልም? ምን አንተ ያለህ ታናሽ ወንድም ምን ተሳስተህ ታውቅና? ትክክል ብትሆን ራሱ ትክክል ባትሆን ራሱ ትክክል፣ ዝም ካልክ ራሱ ትክክል እኮ። ታዲያ ምን ትፈልጋለህ? ማመን እንዲልህ ትፈልጋለህ? የት ታውቀኛለህ? ዩ ዶንት ኖ ሚ። ብታውቀኝ ኖሮ በዚህ ልክ እኮ አንተዋወቅም ነበር። ዩሲ ማለት እኔ እንኳን አምኛለሁ እኮ አላመንኩም።
እግሬን አመመኝ ስትለኝ እግሬን እንደታመምክ ነው ያመንኩ። ገብቶሃል? መድኃኒት ታዞልኝ ስትለኝ መድኃኒት እንደታዘዘልህ ነው ያመንኩ አይደለ? ማመን ብቻ አይደለም በተግባር ያሳየውም እሱን ነው። ከዛ ወረቀቱን ፎቶ አንስተህ ላክልኝ ብዬ አይደል አማን ገመዳ? ወረቀቱን ፎቶ አንስተህ ልከህልኝ እዚህ 8,000 ምናምን ተባለ። እዛ ስንት እንደተባልክ ነግረኸኝ 8,000 ይሁን አላውቅም፣ አላስታውስም ዋጋውን አሁን ላይ። እዚህ ግን በግማሽ ቀንሶ ገዝቼልህ ያገኘሁትን ገዝቼ አቤት ሆስፒታል ድረስ በቅዳሜ ምድር ሄጄ ከዛ ፋርማሲ ላይ ደግሞ ቫይታሚን ዲ ፈልጌ በሰው ልክልሃለሁ ብዬ የነበረውን ራሴው ይዤልህ መጣሁ። ፍቅር በቃላት ሲገለጥ እንደዚህ ነው። እንዴ ታዲያ እኔ በልጅነቴ አሳምመኝ ነበር ብዬ ስልህ ታምሜ ነበር አማን እንዲህ አሞኝ ነበረ ብዬ ስልህ ምንድን ያመመህ እንኳን ብለህ ብትለኝ ከህመሜ እድን ነበረ። ዩሲ እንኳን መድኃኒት ገዝተህ መስዋዕትነት ከፍለህ ልትመጣ እኮ አይደለም ይዘህልኝ መድኃኒት አሁን እያመመኝ ነው ብዬ ብልህ ራሱ አታምነኝም፣ በታሪክ አታምነኝም ነው። አሁን ራሱ እንዲህ ታምሜ ነው መነሳት ስለማልችል ነው ብዬ እንኳን ብልህ እየተደበርክብኝ ነው ብለህ ነው እንጂ የምትለኝ እኔ ባመንኩ ቅጽበት ልክ እኔን አታምነኝም። ስለዚህ ምን ያስፈልጋል? በቃ ስለዚህ ዋይ ለምንድን ነው የምትደውሉ? ለምንድን ነው የምትደውሉልኝ? ኦር ዋት ምን ቀረን ማለት ሪሊ ምንድን ነው የፈለጋችሁት? ለሰራችሁብኝ ግፍና ኃጢአትና በደል ከሆነ ይሄው በዚህ ጨለማ በፈጣሪ ስም ይሄው በቤተሰቤ ስም ይሄው በቤተሰቤ በልጆቼ በፈጣሪ በሚስቴ በኔ ስም ይቅር ብለናችኋል፣ ይቅር ብያችኋለሁ። ከዚያ ውጪ ኢቭን በቃ ማለት የማልፈልጋቸው ብዙ ነገሮች አሉ። ዩሲ በጣም ብዙ ነገሮች አሉ። ሁሉ ነገር በቃ አይነገርም። ይሄ እንዴት ይገባዋል ብላችሁ ያላችሁት ነገር የበለጠ ገብቶ የምታገኙ ማለት ነው። ገብቷችኋል? እና ይሄ ከእስክርቢት ውጡና እውነተኛ ማንነታችሁን ንገሩኝ። ኢቭን እናንተ አይደላችሁም የእናንተ ቅጥረኞችም ካሉ ፊት ለፊት ወጥተው ያናግሩኝ። ማለት እኔ ህይወትን ነው እየኖርኩ ያለሁት እንጂ ይሄ በእናንተ ይሄ አለ አይደለ ፍቅር የሚመስል ይሄ አለ አይደለ ጸሎት የሚመስል የምታደርጉት ነገር አለ አይደል? የሚመስል ነገር ነው እንጂ ያላችሁ የሆነ ፍቅር የሚመስል ነገር ነው እንጂ ያለው
ጭራሽ ፍቅርን እናንተ አታውቁትም፣ ቤታችሁም ገብቶ አያውቅም። ወደፊት ደግሞ እኔ እንጃ አላውቅም። ፍቅር እንዴት እንደሆነ ሳያውቁ በዚህ ምድር ላይ ኖሮ መሞት ማለት አይዶ ነው። ሲጀመር መች ተመጣና ፍቅር ሳይኖር እዚህ ምድር ላይ እኮ አልተመጣም። ማንም ያለ ፍቅር አልመጣም እኮ። እና በፍቅር የመጣ ደግሞ በፍቅር መሄድን ያውቅበታል። ያ ነው ልዩነታችን። እኔ በፍቅር መምጣቴን ነው የማውቀው። እናንተ ኖሯችሁም አልኖራችሁም፣ ወለዳችሁኝም አልወለዳችሁኝም፣ ተቀበላችሁኝም አልተቀበላችሁኝም፣ ፍቅር ከእናንተ እጅግ በጣም በፊት ድሮ ነበረ፣ አሁንም አለ፣ ወደፊትም ይኖራል። እና ተነጥዬው አላውቅም። እኔ ከፍቅር እንዴት ነው የምነጠለው? አላህም ፍቅር ነው፣ ኢየሱስም ፍቅር ነው፣ ቡድሃም ፍቅር ነው፣ ጴንጤውም፣ ሁሉም ስለ ፍቅር ነው የሚሰብኩት እንጂ አንዳቸውም ስለ ጥላቻ ሲሰብኩ አይቼ አላውቅም። ማለት እንዴት ሰው እምነቱና ስሜቱ ይለያያል? አይ ዶንት ኖ። በሃይማኖታችሁ እንኳን የሚጠሏችሁን ጉደዱ፣ ለራስህ የምትወደውን ለወንድምህ እስካልወደድክ ድረስ አንተ አማኝ አይደለህም እየተባለ ሰው እንዲህ ያ ማለት ወንድ ሆኖ ሴትን አያትን ማለት የሚስቴን እናት በዛ ልክ ለመጥላት ሞክሬ ግን አልቻልኩም። ኢትስ ኢምፖሲብል ለኔ ማለት አንተ ማለት በማቅህ ልክ አይደለም እኮ ጥጥንጧን ለማድረግ ሞክሬ አልቻልኩም። ራሴን በራሴ እንደፈነገልኩት ነው የታወቀኝ። ማለት በቃ እዛ ጋ ነው የወደቅኩት። ያኔ ነው እኔ እሱን አይደለሁም እሱኛውን አይደለሁም ምን ያልኩት። አይ ነው አቤ የሚለው ስም እንደቀደመ አይ ነው እና የአምባገነንነትህን ልክ ልንገርህ፣ ማለት አማት ማለት በሌላ ቋንቋ እኮ እናትም ማለት ነች እኮ አይደለ? አይ ዶንት ኖ የእንጀራ እናትና አማትን እንዴት እያየን እንደሆነ አልገባኝም። ችግር አለ እንዴ?
ከዛ አማትንም ልጇንም የልጅ ልጇንም ጠልተህ ከዛ እንዴት ነው የኔን ብቻ ልትወድ የምችለው? ኢዝ ዛት ፖሲብል? ይቻላል እንደዛ? እኔ ግን እንደማይቻል ነው ያየሁት። ጀግና ነው። ለማንኛውም ሰላማችሁ ይብዛ።